ይሄ የምትመለከቱት ድንች ማበብ ጀምሯልና አክቹአሊ 3 ወር ሆኖታል። ግን ምንድነው መሀል ላይ እንትን አላደረኩትም። አፈር ማስታቀፍ ነበረብኝ፣ ማለስለስ ነበረብኝ። ፍሬ ሁሉ አውጥቷል። ግን ምንድነው ይሄ ፍሬ አይበላም። ለዘር ከፈለጋችሁት ከውስጡ ብዙ ዘር ይዛል ሲደርቅ እና ዛሬ እስኪ ዝም ብለን ለሳምፕል ቆፍረን እንሞክረው። አክቹአሊ አፈሩ ራሱ ጥብቅ ነው፣ ደረቅ ነው። ክረምት ከመግባቱ በፊት ብዬ ነው ለመሞከር። ደቃቃዎች ናቸው። ትንሽ ጊዜ መጠበቅ አለብኝ ማለት ነው። ይቀረዋል። ዞሮ እንዲሁ ስለ ድንች ላሳያችሁ ፈልጌም ጭምር ነው። ስለዚህ ከተወሰነ ጊዜ በኋላ ደግሞ ያለውን ለውጥ አሳያችኋለሁ። አሁን ደቃቃ ስለሆነ እተወዋለሁ ለሚቀቀል ብቻ። እነዚህ አውጥቼ እሸት ነገር ቀምሳችኋለሁ ማለት ነው። በጣም ደቃቃ ናቸው። አፈሩም ጥብቅ ነው። ሜቢ ዋንስ ወይ እንትን ማድረግ አለብኝ፣ አፈሩ ማስታቀፍ አለብኝ፣ ማለስለስ አለብኝ ማለት ነው። የጓሮ ኤክስፐሪመንት ነው። መልካም ጊዜ